ሰላም እንኳን ወደ ኦከን ስቱዲዮ በደህና መጣችሁ። ዛሬ የምናወራው ስለ ፎቶግራፊ ወይም ስለ ውበት ብቻ ሳይሆን የምናወራው ስለ ፊት አወቃቀርና ተጽዕኖቹ ነው። ለምንድን ነው አንዳንድ ፊቶች በሶሻል ሚዲያ አልጎሪዝም በቀላሉ የሚመረጡት? ግሎው አፕ ስናደርግ ለምንድን ነው የሰዎች አመለካከት በእኛ ላይ የሚቀየረው? ይህንን በዝግመተ ለውጥ ሳይንስ እና ኮግኒቲቭ ሳይኮሎጂ ላይ ተንተርሰን እንመረምራለን። ብራንዲንግ ሎጎ ብቻ አይደለም፣ ብራንድ ፐርሰፕሽን እና ስሜትም ነው። ብራንድ አንትሮፖሞርፊዝም የምንለው ደግሞ የአንድን ድርጅት እንደ አንድ ነጠላ ግለሰብ የማየት አዝማሚያ ነው። አንድ ዓለም አቀፍ ብራንድ ሰው ቢሆን ኖሮ ምን አይነት ጠባይ ይኖረዋል ብለን እንድንጠይቅ ያደርገናል። ለምሳሌ አፕል ሰው ቢሆን ዘመናዊ፣ ዝምተኛ፣ ውድ ልብሶችን የሚለብስ ሚኒማሊስት ግለሰብ ይሆን ነበረ። ኮካኮላ ሰው ቢሆን ኖሮ ሁሌ ደስተኛ፣ ተግባቢ፣ ከጓደኞቹ ጋር ብዙ ጊዜ ማሳለፍ የሚወድ ሰው ይሆን ነበር። የአንድ ግለሰብ የፊት ተመጣጣኝነት ወይም ሴሜትሪ እና የአጥንት አወቃቀር ለሌሎች ሰዎች ለጥንካሬያችን ወይም ደግሞ በተፈጥሮ ምን ያህል ደግ እንደሆነን ይናገራሉ። ይሄ በማርኬቲንግ እና ብራንዲንግ ውስጥ ያለንን ዋጋ ይወስነዋል። በግለሰብ አርቲስት ደረጃ እንደ ምሳሌ ቬሮኒካን ብንመለከት የቬሮኒካ መልክ ሃይ ኮንትራስት አለው። ጠለቅ ያለ ጥቁረት ያለው ጸጉር፣ ጎልቶ የሚታዩ አይኖችና ከንፈር። በኢቮሉሽነሪ ሳይኮሎጂ ይሄ የወጣትነትና የጤና ምልክት ተደርጎ ይወሰዳል። በብራንዲንግ በኩል ደግሞ ይሄ ቦልድ እና ዶሚነንት የሆነ ማንነትን ለመፍጠር ያመቻል። በተቃራኒው ደግሞ የፀሐይ ሕይወትን ፊት ስንመለከት ኒዮቴነስ የሆኑ ገጽታዎች አሏት። ትላልቅ አይኖችና ትንሽ አፍንጫ። ይሄ በሰዎች አእምሮ ውስጥ የጥበቃና የእንክብካቤ ስሜትን ይፈጥራል። እንደዚህ አይነት የኮግኒቲቭ ሳይኮሎጂ ሂደቶች ለብራንድ አምባሳደርነት ትልቅ አሴት በመሆን ሶሻል ትረስት ሆኖላታል። ወደ ዳናይት ስንመጣ ደግሞ ፍጹም የሆነ ፌሻል ሲሜትሪ አላት። የእሷ ግሎው አፕ አስቴቲክ ፐርፌክሽን ደረጃ እየደረሰ ነው። ይህም በፋሽን ኢንዱስትሪ ውስጥ ከፍተኛ ተሰሚነት ወይም ደግሞ ሃይ ሶሻል ስታተስ እንዲኖራት ያደርጋታል። ወደ ወንድ ታዋቂ ሰዎች ስንመጣ ደግሞ ዋይደር ጆላይን ወይም ሰፋ ያለ መንጋጋ እንዲሁም ናሮ አይ ወይም ጠበብ ያሉ አይኖች ጥንካሬና ስልጣንን ያሳያሉ። ግሎው አፕ ሲደረግ የሚፈጠሩ 3 የስነልቦና ለውጦች አሉ። አንደኛ ኮግኒቲቭ ኢሬዝ፣ አንጎላችን የተስተካከለ ፊትን ለማየት ደቂቃ አይፈጅበትም። ስለዚህ የዛን ሰው መልክ በቀላሉ ይታወሳል። ሁለተኛ አውቶሪቲ ባይፓስ፣ ቆንጆ መልክና ጥሩ ገጽታ ሲኖረን ለሰዎች ረቂቅ በሆነ መንገድ ኮግኒቲቭሊ ከኛ የተሻለ ሰው ብሎ እንዲቀበሉን ያደርገናል። ሶስተኛ ዴቲንግ ሌቨሬጅ፣ በግል ሪሌሽንሽፕ ህይወት ውስጥ ተመሳሳይ ቫይብ እና ዋጋ ያላቸውን አጋሮች ሌቨሬጅ የማግኘታችን እድል ከፍ ይላል። በመጨረሻም መልካችን የኛ የተፈጥሮ ትልቁ ሀብት ወይም አሴት ነው። ሶሻል ሚዲያ የሚከተለው የሰው ልጅ የተፈጥሮ ህግጋት ነው። ስለዚህ ገጻችንን እንደ ብራንድ መገንባት ለስኬት እጅግ ወሳኝ ነው። እናንተስ የአንድ ሰው ፊት ለታዋቂነቱ ትልቅ መሰረት ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩ።